አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ የምንሰራው የብስኩት ጣፋጭ ነው የምንሰራው እና ሀባይቢ አብራችሁን ቆዩ እስከ መጨረሻ ማለት ነው። እዚህ ጋር ብስኩት አለኝ። እኔ እንግዲህ ደርድሬዋለሁ። ብስኩቴን ደርድሬዋለሁኝ። ያው ዝም ብዬ ነው እኔ ቅርጽ ምናምን አላስያዝኩትም። ያው ክብ ስለሆነ ቅርጽ አልመጣም አለኝና ዝም ብዬ በቃ ደረደርኩት ማለት ነው። እዚህ ጋር ጅብን ኬሪ አለኝ፣ ድርሜባ አለኝ፣ ክሬም ከረሜል ፓውደሩ የክሬም ከረሜል አለኝ። ድሪም ዌብ እዚህ ጋር የድሪም ዌብ ደግሞ ወተት፣ ጅብን ኬሪ ጊሽጣ አለኝ ማለት ነው። አሁን እንግዲህ እዛች ጋር እንትናችን መፍጫ አለን ማለት ነው። ኢንሻአላ እንደሚታያችሁ ተስፋ አድርጋለሁ። ወተት አድርጌያለሁ ማለት ነው። እዚህ ጋር እንግዲህ እንደምታዩት እንትኔ ነው የሳምቡሳው እንትን የብስኩቱን ወይ የብስኩትን እንትን ነው ማለት ነው። እና ሀባይቢ አሁን እንግዲህ እያረኩ ያለሁት ይቅርታ እንግዲህ ለቃላቴ ማለት ነው። እንደምታዩት ስራ ብዙ ሲሆንባችሁ ለመቅረጽ በጣም ከባድ ነው ማለት ነው። እዚህ ጋር አሁን እየጨመርኩ ያለሁት ምንድነው ጅብን ኬሪ ነው። እና ሀባይብ ገልቢ ጅብን ኬሪ 6 ፍሬ ተጠቅሜያለሁ እኔ። ያው እንደምታዩት ክሬሚ መሆን አለበት እና ማለት ነው። እና አሁን እንግዲህ እየጨማመርኩ ነው። እንደዚህ እያደረግን እንጨምራለን። የድሪም ፓውደር አለኝ እና በጣም ቀላል ነው ለመስራት፣ በጣም ቀላል ነው። ግን እንትን ማለት አለ አይደለ? በጊዜ መስራት አለባችሁ። ፍሪጅ ውስጥ ጨምራችሁ በደንብ ቀዝቃዛ ሲሆን በቀል ገልብ ሊበርድል ገልብ ይላል አረብ ማለት ነው። እና ገልባችሁ ቀዝቀዝ ነው የሚያደርገው። እና ከዛ እንትኑን ክሬም ከረሜሉን ከፍቼ እንጨምራለሁኝ። ክሬም ከረሜል እኔ 3 ፍሬ ነው ያዘጋጀሁት። እናንተ አሁን ጊሽጣ ጨምረናል። እኔ የተጠቀምኩት ጊሽጣ 1 ከግማሽ ነው። የትላንትና የተረፈኝ ነበረ፣ እሱን ተጠቅሜያለሁኝ። 1 ሙሉና ግማሽ ነው የተጠቀምኩት ማለት ነው። እናንተ እንደምትሰሩት አይነት መጠን አድርጋችሁ መጨመር ትችላላችሁ ማለት ነው ሀባይቢ። እኔ ሀባይቢ በዚህ መልኩ ጊሽጣችሁን ሁለቱንም አደረግን፣ 1 ከግማሹ ማለት ነው። እና እንደምታዩት ነው። ኢንሻአላህ ያው ጁስ መፍጨት እየታያችሁ አይደለም። በእርግጥ በጣም ይቅርታ እንግዲህ ካሜራ የዘቀው ነበረ እና አስቸጋሪ ድሪም የሆነ እየቆረጥኩ ያለሁት እኔ ያያችሁት የእንትኑን እና ወደ ተመልካቾቼ አሁን እንግዲህ ድሪም ዌብ እኔ 2 ጨምሬበታለሁ። 1 ኩባያ ወተትና ድሪም ዌብ 2 ፍሬ ድሪም ዌብ ጨምሬያለሁ። ለምን እንዲቀጥን በጣም መቅጠን የለበትም። እና እንደምታዩት አሁን እንግዲህ መፍጫችን ላይ እናደርገዋለን። ሁሉም ነገር ጨማምረናል ማለት ነው። ክሬም ከረሜሉን አሁን እዚች ጋር ነው የምንሰራው። ክሬም ከረሜሉ ከእንትኑ ጋር አንፈጫውም ማለት ነው። ሌላውን ያስገባ ነው። አሁን እንግዲህ ክሬም ከረሜላችንን እናደርጋለን እዚች ጋር። የክሬም ከረሜሉን ስኳር እንዳጥሉት በኋላ ዲዛይን እንሰራበታለን፣ አስቀምጡት ማለት ነው። እና እዚህ ጋር 2 ፍሬ ነው የምንጠቀመው። እዚህ ጋር ወተት አለ፣ ወተት ጨምራለሁ ለእንትን የሚሆነኝን ያክል ማለት ነው። እና አብሬ እዚህ ጋር እኔ 3 ኩባያ ተጠቅሜያለሁ። ኩባያ ማለት ብርጭቆ ማለት ነው። 3 ብርጭቆ ወተት ተጠቅሜያለሁኝ። እዚህ ጋር ደግሞ ያው የክሬም ከረሜሉ ፓውደር ነው 3 ካርቶን የተጠቀምኩት። ከዛ በኋላ በደንብ አድርገን ሚክስ እናድርገዋለን። እንትኑ እንዳጥሉት እንደነገርኳችሁ ክሬሙን ስኳሩን ማለት ነው። በኋላ እንሰራበታለን ዲዛይን ከላይ ማለት ነው። እንደምታዩት በዚህ በደንብ አድርገን ነው ማሰለውና እሳት ላይ እንጥለዋለን። ከዛ በኋላ እንግዲህ እንደምታዩት እሳታችን ይሄው አያችሁት፣ አፍልቼ የመጣውኝ ማለት ነው ተመልሼ። አሁን እዚህ ጋር እንትኑን የክሬም ከረሜሉን ሶስ መቀዝቀዝ ነበረበት፣ ግን እኔ ትኩሱን ያው እንደምታዩት ቶሎ ቶሎ ነው የሰራሁትና ወደ ላይ ከፍ ብሎብኛልና እናንተ ግን ስትሰሩ አቀዝቀዙት። ይቀዝቅዝ በደንብ ከቀዘቀዘ በኋላ ነው ማድረግ ያለ። ትንሽ ቀዝቀዝ ሲል እንትን የመወፈር ነገር ያመጣልና እንደዛ ስታረጉት ያው በጣም መወፈር ሳይሆን የሆነ እንትን የማለት ነገር አለውና እንደዛ ሲሆን ቶሎ ብላችሁ ታረጉታላችሁ ማለት ነው። የኔውን ከፍ ብሏል እንትኑ ነው። ክሬም ከረሜሉን ከታች መሆን አለበት፣ ብስኩቱን ከላይ መሆን አለበት። ገባችሁ አይደል?
እና የኔው ከዛ ይኸው ክሬም አለኝ እንደምታዩት። እኔ ያው እንትን አለው ማለት ነው። ያው ብስኩቱን ትንሽ ሲር እንትን ሲል ዝቅ ሲል ማለት ነው። አሁን ክሬማችን ልናደርግ ነው። የኔው ትኩሱን ጨምሬ ያው ከፍ ብሎብኛል። ያው ኦኬ ፍሪጅ ውስጥ ስለምናደርገው ብዬ ነው ፍሪጅ ውስጥ አድርጌዋለሁ። ለ2 ሰዓት ፍሪጅ ውስጥ አድርጌ ነው እንደዚህ የሆነው እንጂ ወደ ላይ ከፍ ብሎብኝ ነበረ ማለት ነው። ከዛ ሲያያዝ ነው ያወጣሁትና ድጋሚ ክሬም ያደረኩበት ማለት ነው። እናንተ ግን ክሬም ከረሜሉ ውጪ ላይ በደንብ አቀዝቅዙት። ካንተከተካችሁት በኋላ ይቀዝቅዝና ከዛ በኋላ ስታረጉበት ራሱ ከፍ አይልም። ራሱ ክሬም ከረሜሉ ከታች ብስኩቱ ከመሃል ክሬሙ ደግሞ ከላይ ይሆናል። 3 ጠበቃ ይሆንላችሁና በጣም ያምራል ማለት ነው። እና ሲቆረሰ ራሱ በጣም ይንቀጠቀጣል። ይሄ እንትኑ ማለት ነው ክሬም ከረሜሉ ማለት ነው። በጣም ቆንጆ ነው የሚሆነው። እና አሁን በዚህ መልኩ ክሬማችን አያችሁት በጣም ቆንጆ ነው። የሆነ ውሃም አይደለም ወፍራምም አይደለም መካከለኛ ነው። እና በጣም ነበረ ቆንጆ የሆነው በጣም ደስ ይል ነበረ። በዚህ መልኩ እንግዲህ እናድርግና ከዛ ደልደል አድርገን እንደዚህ እያስተካከልን እንሞላዋለን ማለት ነው። እንግዲህ ሂሳብ ነው። ጠርቅረቅረቅረቅ አድርገን ክሬማችን እንጨምራለን። እና ባይዜ እንደዚህ ክሬም ስትሰሩ በጣም ጊሽጣና ጅብን ኬሪ በጣም ቆንጆዬ ነው የሚያደርገው። ሀታ ድሪሞ ባይኖራችሁ እንትን መስራት ትችላላችሁ ማለት ነው። ድሪሞ ሀታ ባይኖራችሁ መስራት ትችላላችሁ ማለት ነው። ከዛ በዚህ መልኩ ጠረግ ነው። በዚህ መልኩ ጠረግረግረግረግ አድርገን ማለት ነው። ውድ ተመልካቾቼ ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። እንደምታዩት እንግዲህ እንትን እያለ ነው። በጣም ቆንጆዬ ነው። እንደዚህ ቀስ አድርጌ ያስተካክለዋለሁ። ለምን ያው ይሄ መጨረሻ ጠበቃ ስለሆነ በጣም ውብ መሆን አለበት እና እንደዚህ ነው እንትን የምንለው ማለት ነው። እና ሀባይቢ ማለት ነው። በዚህ መልኩ አስተካከልን ማለት ነው። እንጠራርጋለን። ከዛ በኋላ እንትናችንን ስኳራችንን ጫፉን ቁርጥ እናደርገውና ዲዛይን እናደርጋለን። እና በሞክሩት በጣም ቀላል ነው ለመስራት ራሱ በቃ ጊዜ አይፈጅም። እና የሆነ ቀለል ያለ እንትን ነው በቃ ፋስት ፉድ በሉት ማለት ነው። እና ፋስት ስዊት ትላላችሁ እና እናንተ በፈለጋችሁ አይነት ዲዛይን እንትን ማለት ትችላላችሁ። እንደዚህ አድርጋችሁ ደግሞ ያው በስቲኪኒም ማለት ነው እንትን ዲዛይን መስራት ትችላላችሁ። እኔ ግን ያው አስፈላጊ አልነበረም። በጣም ቢዚ ነበርኩኝ። ያው እንግዲህ እንደምታውቁት የረመዳን ስራ በጣም አጨናቆኝ ነበር እና ዝም ብዬ ነው በቃ እንደዚህ ስሪ ሲሉኝ ዝም ብዬ ነው የምሰራላቸው። ግን ያው እንግዲህ በጣም ወደውት ነው ያሉት ማለት ነው። መፈላሰፍ እና በጣም ነው የወደዱት። የእውነት የለማችሁና በዚህ መልኩ ሰርቼላቸው ወደውት በጣም እንትን ብለውት ነው የበሉት ማለት ነው። እና ቀዝቃዛ ነበረ። ከዛ ከጨረስኩ በኋላ ለፍሪጅ ውስጥ ማለት ነው ፍሪጅ ውስጥ ለ2 ሰዓት ያክል አስቀምጨዋለሁ። ታች ፍሬዘር አይደለም ከታች ለ2 ሰዓት ያክል አቀዝቅዤ መልሼ ያቀርቤዋለሁ ማለት ነው። እና እንደምታዩት እስቲ ካሜራውን አንስተን ደግሞ እናሳያቸው። አያችሁት? ዋው